I'm going to sit here and just tell you my story. And I believe that there's some people here today that this is going to really help you and really be life-changing for you. የ18 ዓመት ወጣት ሆኜ ቤቴን እስክለቅ ድረስ እስከማስታውሰው የልጅነት ዘመኔ በአባቴ ወሲባዊ ስነልቦናዊና ስሜታዊ የቃላት ጥቃቶች ይደርሱብኝ ነበር። እርሱ እጅግ አስከፊ ነገሮችን አድርጓል። አንዳንዶቹ በሕዝብ ፊት ለመናገር እንኳን የሚከብዱና የማይመቹ ናቸው። ነገር ግን ይህን ምስክርነቴን የማካፍላችሁ ብዙ ሰዎች በተመሳሳይ ሁኔታ ስለተጎዱና እነሱም ተስፋ እንዲኖራቸው አንድ ሰው ከነዚህ ሁሉ መከራዎች አልፎ ለመሄድ መብቃቱን እንዲረዱ ስለምፈልግ ነው። ከምንም በላይ ግን ማንኛውም አይነት በደልና ጥቃት የደረሰበት ሰው ሕይወቱን ሙሉ በሙሉ ለኢየሱስ ከሰጠ ፍጹም ፈውስ ማግኘት እንደሚችል እንድታውቁና እንድትረዱ እፈልጋለሁ። በደል ወይም አቢዩዝ ማለት ምን ማለት ነው? በደል ወይም ጥቃት ማለት አግባብ ባልሆነ መንገድ መጠቀም፣ በአግባቡ ለመያዝ ወይም ማባከን፣ ጉዳት ወይም ጥፋት በሚያደርስ መንገድ መጠቀም እንዲሁም በጭካኔ መያዝ ተብሎ ይተረጎማል። እግዚአብሔር ካቀደልን ዓላማ ውጪ በሆነ መንገድ አግባብ ባልሆነ ሁኔታ ስንያዝ ያ ነገር ጉዳት ያደርስብናል። ይህ ሐሳብ ለብዙዎቻችሁ እንደሚገባችሁ አውቃለሁ። ይህን ታሪክ ለምታደምጡ ለእያንዳንዳችሁ እኔ እየተረኩ ያለሁት የእናንተ ታሪክ ነው። በውስጣችሁ እየበላችሁ ያለውን አስከፊና አሳፋሪ ሚስጥር ይዛችሁ መኖር ምን ማለት እንደሆነ ታውቃላችሁ። አባቴ አብዛኛውን የህይወት ዘመኑን ክፉ ተቆጣጣሪና ሰዎችን እንደፈለገው የሚያሽከረክር ማኒፑሌቲቭ ሰው ነበር። ሁኔታው የማይገመትና የማይረጋጋ ነበር። በዚህም ምክንያት የምናደርገው ነገር እርሱን ያስቆጣው እንደሆነ ስለምናውቅ የቤታችን ድባብ ሁልጊዜም ከፍተኛ ፍርሃት የተሞላ ነበር። ሁልጊዜ የምናደርገው እሱ የፈለገውንና እሱ በወደደው ሰዓት ብቻ ነበር። እሱ የሚፈልገውን የቴሌቪዥን ፕሮግራም እናያለን፣ እሱ ሲተኛ እንተኛለን፣ እሱ ሲነቃ እንነቃለን፣ እሱ የፈለገውን ምግብ እንበላለን። በአጠቃላይ በቤታችን ውስጥ ያለው ነገር ሁሉ የሚወሰነው በእርሱ ስሜትና ፍላጎት ብቻ ነበር። ያ ወሲባዊ ጥቃት የጀመረው ገና በጣም ትንሽ ልጅ ሳለው ነበር። እኔ ለዚያ ነገር ደርሻለሁ ብሎ ሲያስብ ደግሞ ድርጊቱን ይበልጥ አከፋው። ከዚያ ጊዜ ጀምሮ 18 ዓመት እስኪሞላኝ ድረስ ቢያንስ በሳምንት አንድ ጊዜ ይደፍረኝ ነበር። ልታመነውና ሊጠብቀኝ የሚገባው አባቴ ከማንም በላይ የምፈራው ሰው ሆነ። በዚህ ምክንያት ጥልቅ የሆነ የውርደት ስሜት ይሰማኝ ነበር። በራሴ አፍር ነበር። በአባቴና በሚያደርገው ነገር አፍር ነበር። በተጨማሪም ሁልጊዜ በፍርሃት ውስጥ ነበርኩ። ስላደግኩበት ቤት ደህንነት የሚሰማኝ አንዳችም ስፍራ አልነበረም። እንዲህ አይነቱ በደል በአንድ ልጅ ላይ ምን አይነት ስብራት እንደሚያደርስ መገመት እንኳን የምንችል አይመስለኝም። ትምህርት ቤት ስሄድ የተለመደና ሰላማዊ ሕይወት እንዳለኝ አስመስል ነበር። ነገር ግን በውስጤ ሁልጊዜ ብቸኝነት ስሜት ይሰማኝ ነበር። ከሌሎችም የተለየው እንደሆንኩ አስብ ነበር። ከሌሎቹ ጋር እንደማልገጥም ይሰማኝ ነበር። እንዲሁም ከትምህርት ቤት በኋላ በሚደረጉ እንቅስቃሴዎች፣ በስፖርት ኩነቶች፣ በግብዣዎች ወይም ከወንዶች ጋር ለመገናኘት ዴቲንግ አልፈቀደልኝም ነበር። ከክፍል ጓደኞቼ ጋር አብሬ መሆን የማልችልበትን ምክንያት ለማስረዳት ብዙ ጊዜ ታሪኮችን እፈጥር ነበር። ለረጅም ጊዜ በይስሙላና በውሸት ሕይወት ውስጥ ነበርኩ። ስለ ፍቅር የተማርኩት ነገር በእውነቱ ጠማማነት ነበር። አባቴ በእኔ ላይ የሚያደርገው ነገር ልዩ እንደሆነና ስለሚወደኝ እንደሆነ ይነግረኝ ነበር። የሚያደርገው ነገር ሁሉ ጥሩ እንደሆነ፣ ነገር ግን ማንም ሰው ሊረዳው ስለማይችልና በቤተሰብ ውስጥ ችግር ስለሚፈጠር ሚስጥር ሆኖ መቆየት እንዳለበት ይነግረኝ ነበር። የእኔ ስቃይ በቤተሰብ ውስጥ ችግር እንዳይፈጠር ያንን ሚስጥር መጠበቅ የእኔ ሸክም ሆነ። ያንን ሚስጥር ይዤ እስከ ቆየሁ ድረስ ግን ከስቃዩ ነፃ መውጣት አልቻልኩም ነበር። ጆይስ ሆይ በዚህ ሁሉ ውስጥ እግዚአብሔር የት ነበር ብላችሁ ትጠይቁኝ ይሆናል። እግዚአብሔር እዚያው ነበር። ልጅ ሳለው ከሁኔታው አላወጣኝም፣ ነገር ግን ያንን ሁሉ እንድቋቋም የሚሆን ብርታት ሰጥቶኛል። አባቴ እንደበደለኝ ሊወደኝና ሊጠብቀኝ እንደሚገባው እንዳልጠበቀኝ እውነት ነው። አንዳንዴም የሚረዳኝ ያለ አይመስልም ነበር፣ መከራውም የሚያበቃ አይመስልም ነበር። ነገር ግን እግዚአብሔር ሁልጊዜም ለሕይወቴ ዕቅድ ነበረው፣ እሱም ተቤዥቶኛል። ሰይጣን ለክፋት ያሰበውን እግዚአብሔር ወደ መልካም ለውጦታል።
ውርደቴን ወስዶ በእጥፍ ድርሻና ካሳ ተክቶልኛል። የማይቻል ሊመስል ይችላል፣ ነገር ግን የእግዚአብሔር እውነት ከሐሰትና ከይስሙላ ሕይወት ነፃ አውጥቶኛል፣ ነፍሴንም አድሷታል። እግዚአብሔር የማይቻለው ነገር እንደሌለ እኔ ሕያው ምስክር ነኝ። የፈለገውን ያህል መከራ ውስጥ አልፋችሁ ቢሆን ወይም ጉዳታችሁ የቱንም ያህል ጥልቅ ቢሆን ተስፋ አለ። ታሪኬን የምነግራችሁ ለዚህ ነው። እግዚአብሔር ምን ያህል ቸር እንደሆነና ትግላችሁ ዋጋ እንዳለው እንድታውቁ እፈልጋለሁ። ሕይወታችሁን ለክርስቶስ ከሰጣችሁና በእውነት በእግዚአብሔር ከታመናችሁ ኢየሱስ የሞተላችሁን ያንን የተትረፈረፈ ሕይወት ትኖሩ ዘንድ ሙሉ በሙሉ መፎስና መታደስ ትችላላችሁ። ተስፋ አትቁረጡ። ጆይስ ሜየር ይህንን የደረሰባትን ጥልቅ ስብራት ይዛ አልቀረችም። እግዚአብሔር በኢየሱስ ክርስቶስ በኩል ውስጣዊ ፈውስን ከሰጣት በኋላ አንድ እጅግ ከባድ ነገር እንድታደርግ ጠራት። ይህም አባቷን ይቅር እንድትልና እንድትንከባከበው ነበር። ጆይስ በመጽሐፏ ላይ እንደገለጸችው እግዚአብሔር ለአባቷ ቤት እንድትገዛለትና በስተርጅናው እንዲንከባከቡት በልቧ አሳሰባት። ምንም እንኳ አባቷ በደል ያደረሰባት ቢሆንም ጆይስና ባለቤቷ ዴቭ የክርስቶስን ፍቅር በተግባር በማሳየት አባቷንና እናቷን ወደ እነሱ አምጥተው የሚያስፈልጋቸውን ሁሉ አሟሉላቸው። ይህ መለኮታዊ ቸርነት የአባቷን የደነደነ ልብ ሰበረው። አባቷ ከመሞቱ ጥቂት ቀደም ብሎ ላደረገው ጥፋት ሁሉ በንስሐ ተሰበረ። በስተመጨረሻም ኢየሱስ ክርስቶስን እንደ ግል አዳኙ አድርጎ ተቀብሎ ተጠመቀ። ጆይስ ራሷ እንደመሰከረችው ለዓመታት ሲያሰቃያት የነበረውን አባቷን ወደ ጌታ መንግሥት የመምራት ታላቅ የድል ታሪክ ባለቤት ሆናለች። ዛሬ አባቷ በሕይወት ባይኖርም የጆይስ ምስክርነት ግን የኢየሱስ ክርስቶስን አዳኝነትና የይቅርታን ኃይል ለዓለም እያወጀ ይገኛል። ውድ ተመልካቾቻችን፣ ይህ አስገራሚ ታሪክ ጆይስ ሜየር በሕይወት ተሞክሮዋ ላይ ተመስርታ ካዘጋጀችው መጽሐፏ የተወሰደ ነው። ታሪኩ በግልጽ እንደሚያሳየን በኢየሱስ ክርስቶስ አዳኝነትና ሕያውነት የማይለወጥ ታሪክ፣ የማይጠገን ስብራት እንደሌለ ነው። እርሱ ውርደታችሁን በክብር አመዳችሁንም በውበት የሚተካ ጌታ ነው። ዛሬም በማንኛውም የመከራ ሸክም ውስጥ ብትሆኑ ተስፋ አትቁረጡ። ኢየሱስ ዛሬም ያድናል፣ ዛሬም ይፈውሳል። ክርስቶስ ኢየሱስ ሰላም ከሁላችሁ ጋር ይሁን። I wanted to go to church, I wanted to serve God, but I didn't know how to do it by myself. And I always prayed from the time I was 9 years old. I prayed, and I prayed that God would get me out of that situation, and He didn't. But He did get me through it. And sometimes we pray for God to get us out of things, and He doesn't, and we don't understand. And you can ask me, do I understand God not delivering a little girl from a situation like that? And no, I don't. But it's all turned out great. And God has reasons for things that we don't understand. And all I know is there's nothing in your life that will be wasted. No amount of pain, no amount of injustice will be wasted if you'll give it to God. He will make something beautiful out of it. Amen. And so Dave said the thing that went off on the inside of him as soon as I said that was, that's the girl for me. So it either had to be God or he had to be crazy, one of the two. And I guess it was God, because we're 56 years down the road and we're still together. Amen. We had 3 dates, or 4, maybe 5, I forget. And he asked me to marry him. And the night he asked me to marry him, I kept trying to get home because I wanted to get home before my dad did. He always went out and got drunk on Saturday night, and so you always wanted to be in bed and pretend like you were asleep when he came home. And Dave kept saying, well, there's something I want to talk to you about. Well, I thought he was going to break up with me because I always looked at the negative of everything. I always expected the worst because that's what I had had. And maybe some of you are still doing that today. You're still expecting the worst because that's what you've had. Well, I'm asking you to make a fresh start and start believing that something good is going to happen to you at any moment. Can you do that? And I want to encourage you to even say every morning, something good is going to happen to me today. Not because you're good, but because God's good. Amen. Something good is going to happen to me today. Amen.